ሰላም ጤና ይስጥልን የተወደዳችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን ከሀገር ውስጥና ከባህር ማዶ የመራረጥናቸውን ዜናዎች ይዘንላችሁ ቀርበናል ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ ሼር ሰብስክራይብ በማድረግ አብራችሁን ቆዩ ኢትዮጵያ ውስጥ መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸውን በድሬዳዋ ደዋሌ ባቡር ላይ በደረሰ አደጋ የ14 ሰዎች ህይወት ማለፉን በታቦተ ህጉ ላይ የተሳለቁ 5 ግለሰቦች በእስራት መቀጣታቸውንና እነዚህን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል አብራችሁን ቆዩ ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ ከሰሜን እስከ ደቡብ ባሉት የሀገሪቱ ክፍሎች ለገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት ዶክተር አብይ አህመድ አንዱም ሀገሩን አያውቅም ሲሉ ተችተዋል ይህ የጠቅላይ ሚኒስትሩ ንግግር የተሰማው በኦሮሚያ ክልል ባሌ ዞን ባደረጉት የ3 ቀናት ጉብኝት ወቅት በተካሄደ ውይይት ላይ ነው 2 ሰዓት ገደማ የሚጠጋው ይህ ውይይት በአብዛኛው ያተኮረው ባሌ ዞን በሚገኙ የተፈጥሮ ሀብቶችን ማልማትና መጠቀምን በተመለከተ ላይ ነው ዶክተር አብይም እንደሌሎቹ ተሳታፊዎች በአካባቢው ያለው ሀብት በሚገባው ልክ ባለመልማቱ የተሰማቸውን ቁጭት ገልጸዋል ዶክተር አብይ በንግግራቸው ኢትዮጵያ ውስጥ ሰላም የለም ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳም ጠቅሰዋል ጠቅላይ ሚኒስትሩ የሚመሩት መንግስት አቋም ሰላም እንዲመጣ እንለምናለን ሰላም እንዲመጣ እንሰራለን ሰላም እስከሚመጣ ግን አንቀመጥም እናለማለን በሚል እንደሆነ ገልጸዋል ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ የምንሰማው ነው እንጂ የበዛ ሰላም አልነበረም ሲሉም ተዳምጠዋል ሽፍታ ኢትዮጵያ ውስጥ አፍቶ አያውቅም ያሉት ዶክተር አብይ ከነገስታቱ ጀምሮ የነበሩት የሀገር መሪዎች ጊዜያቸው በዘመቻ የተሞላ እንደነበርም አንስተዋል ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታ ለማሳደድ 100% የደከሙ መሪዎችንም ተችተዋል የእርሳቸው መንግስት ሽፍታ ባህል ስለሆነ እያጠፋ ነው በአንድ እጃችን እናለማለን የሚል አካሄድ እንደሚከተልም ተናግረዋል ሰላም ከልማት ውጪ አይጸናም ሲሉም አክለዋል ኢትዮጵያ ውስጥ ዛሬ ለጠቅላል ነገ ለገንጠል የሚለውን ኢትዮጵያውያን አላውቃትም ነው ያሉት የህዝባዊ ወያነ ሓርነት ትግራይ ህወሓትና የኦሮሞ ነጻነት ግንባር ኦነግ በመሳሌነትም ጠቅሰዋል የእነ ጻርቃን ህይወትን ለገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዛ ዘመን ትግራይን ባህሉንም አያውቁትም ብለዋል ያላቸው እልህና ቁጣ ነው እንጂ የበቃ ዕውቀት አልነበራቸውም ሲሉ አክለዋል ኦነግ እንኳን ኦሮሚያን መገንጠልን ቀርቶ የትውልድ ስፍራውን እንኳን በትክክል አያውቀውም ባሌን አያውቀውም ሲሉም ተናግረዋል ለጠቅለል ባዩም ዘመኑን አያውቀውም በማለት የወቀሱት ዶክተር አብይ በትፈልግም ባትፈልግም አይቻልም ያለፈ ታሪክ ነው ብለዋል ከኋላም ጋር መተሳሰር አስፈልገም ሲሉም ተደምጠዋል ጠቅላይ ሚኒስትር ዶክተር አብይ አህመድ መገንጠልም መጠቅለልም አይሰራም መስማማት በትብብር ሁሉም ያለውን ሀብት ያወጣ እንዲያለማ አድርጎ መኖር ብቻ ነው የሚያዋጣው ይህንን መገንዘብ አለመቻል ነው ችግር ያመጣብን ሲሉ በውይይቱ ላይ ተናግረዋል ጠቅላይ ሚኒስትሩ ይህንን ሐሳብ የሰነዘሩት የውይይቱ ተሳታፊዎችን በተመለከቱት ነገር በእጅጉ መደነቃቸውንና እንዲህ ያለው ስራ በመላው ሀገሪቱ ተስፋፍቶ ተከናወን ያለበት መሆኑን በመጥቀስ ለዚህም በተለያዩ የሀገሪቱ አካባቢዎች ያለውን ሰላም ለማስጠበቅ አስፈላጊ ጉዳይ መሆኑን መናገራቸውን ተከትሎ ነው ለዚህም በተለያዩ የሀገሪቱ አካባቢዎች ያለውን ሰላም ማስጠበቅ አስፈላጊ ጉዳይ መሆኑን መናገራቸውን ተከትሎ ነው በውይይቱ ላይ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የስራና ክህሎት ሚኒስተር ሙፈሪያት ካሚል የመስኖና ቆላማ አካባቢ ሚኒስተር ዶክተር አብርሃም በላይና የከተማና መሰረተ ልማት ሚኒስተር ጫልቶ ሳኒ ተሳትፈዋል የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩና የማህበራዊ ጉዳዮች አማካሪ ዳንኤል ክብረትም ተገኝተዋል የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ እንዲሁም የቀድሞ የክልሉ መሪዎች አባዱላ ገመዳ ኩማ ደመቅሳ ጁነዲን ሳዶና ወርቅነህ ገበየሁም የውይይቱ አካል ነበሩ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ጻርቃን ገብረትንሳኤም ከተሳተፉት መካከል ናቸው በተያዘ ዜና አቶ ጌታቸው ረዳ ለመዝረፍ ነበር የመጣሁት የሚለው ንግግራቸው ጠቅላይ ሚኒስትር ዶክተር አብይ አህመድን ፈገጋስ ብሏቸዋል ባሌ የመጨረሻ የመጣሁት ከ13 ዓመት በፊት ነበር ባሌ መልክዓ ምድር ነው እንጂ ሌላ ምንም
ነገር ያለውም ያኔ መንገድ ለመመረቅ ነበር የመጣሁት በስንት ዘመን የተሰራች ብቸኛ አንድ መንገድ ነበረች በሄሊኮፕተር ነበር የሄድኩት በጣም ሀብታም ምድር በመሆኑ ምንም የሚያጠራጥር አልነበረውም ይሄንን ሀብት ለመጠቀም እንኳን መንገድ እንዴት ቀደም ብለው መስራት አልተቻላቸውም ነበር ብዬ እጠይቅ ነበር ያኔ እንኳን ይሄንን የተናገርኩት ለመዝረፍ ነበር ሲሉ ተደምጠዋል በድሬዳዋ ደዋሌ ባቡር ላይ በደረሰ አደጋ የ14 ሰዎች ህይወት አለፈ በድሬዳዋ ደዋሌ ባቡር ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት ደርሷል ተብሏል ከደዋሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ትላንት ለሌሊት 8 ሰዓት አካባቢ በሶማሊያ ክልል ሸኒን ወረዳ ላይ በደረሰበት አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱን ከሸኒሌ ወረዳ አስተዳደር ያገኘነው መረጃ ያመላክታል በአደጋው ከባድ ጉዳት የደረሰባቸው ሰዎች በሸኒኔ ሆስፒታል ህክምና ያገኙ ሲሆን የአደጋው መንስኤ በመጣራት ላይ እንደሚገኝም ተገልጿል በገፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በስተቀር መመለሱ አይቀርም ሲሉ የኢትዮጵያ ባህር ኃይል ምክትል አዛዥ ኮማንደር ተገኝ ለታ ተናግረዋል በገፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በስተቀር የኢትዮጵያ የባህር በር ጥያቄ መመለስ ለኢትዮጵያ ብሎም ለአፍሪካ ቀንድ ሀገራት ሰላምና መረጋጋት ጠቀሜታው የጎላ መሆኑን ምክትል ባህር ኃይል አዛዡ ገልጸዋል ምክትል አዛዡ ይህንን የተናገሩት ጥቅምት 8 ቀን 2018 ዓ.ም በውጭ ጉዳይ ኢንስቲትዩት በመከላከያ ዋር ኮሌጅ እና በሰመራ ዩኒቨርሲቲ ትብብር የሁለቱ የውሃ ስርዓቶችንና የኢትዮጵያ ስትራቴጂካዊ ነጻነትን የአባይና የቀይ ባህር ትስስርና የአፋር ክልልን ስትራቴጂካዊ ሚና መዳሰስ በሚል አብይ ርዕስ በሰመራ ዩኒቨርሲቲ በተካሄደ የምክክር መድረክ ላይ ነው የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል ያሉት የባህር ኃይል ምክትል አዛዡ በቀይ ባህር ቀጠና እየታዩ ናቸው ያሏቸውን ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ባሉት ነገር ግን በውል ካልተጠቀሱት ጊዜ ወዲህ በቀይ ባህር ላይ ያላትን ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረጓ ገፊ ምክንያት መሆናቸውን ጠቁመዋል በከፍተኛ ደረጃ እየተደረገ ያለው የሎጂስቲክ ፍላጎት ለጥያቄው መነሳት አንደኛው ምክንያት መሆኑን ማመላክተዋል እንደ ምክትል አዛዡ ገለጻ የባህር በር ያስፈለገበትን ሌላኛው ምክንያት ደግሞ ከትናንሽ እስከ ትላልቅ ያሏቸውን ነገር ግን በስም ያልጠቀሷቸው ሀገራት በቀጠናው የጦር ሰፈር መገንባታቸው ተከትሎ ነው በመሆኑም የጦር ሰፈሮቹ በቀጠናው መኖራቸው ይዟቸው የሚመጡ ችግሮችን ቀድሞ መተንበይ መዘጋጀት የሀገራችንን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ ዝግጅት ማድረግ አስፈላጊ የሆነበት ጊዜ ላይ ደርሰናል ብለዋል በታቦተ ህጉ ላይ የተሳለቁ 5 ግለሰቦች በእስራት ተቀጡ በደቡብ ምዕራብ ክልል በከፋ ዞን ዋቻ ከተማ አስተዳደር መስከረም 26 ቀን 2018 ከቀኑ 9 ሰዓት ተከሳሽ አብርሃም ክፍል በሚል መጠሪያ በተከፈተ የቲክቶክ አካውንት በኦርቶዶክስ እምነትና በታቦተ ህጉ ላይ በመሳለቅ ቪዲዮ በመስራት ያጋሩ 5 ተከሳሾች በህግ ቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል ተብሏል ጉዳዩን የተመለከተው የዋቻ ከተማ የመጀመሪያ ደረጃ ፍርድ ቤት ጥቅምት 7 ቀን 2018 ዓ.ም በዋለው ችሎት በ5 ተከሳሾች እያንዳንዳቸው ላይ የ1 ዓመት ጽኑ እስራት እንዲቀጡም ወስኖባቸዋል ነዳጅ ለሚጠቀሙ ተሽከርካሪዎች የሚሰጠው ትኩረት ወደ ዜሮ ወርዷል ሲል የትራንስፖርትና ሎጂስቲክ ሚኒስተር ተናገረ የትራንስፖርትና ሎጂስቲክ ሚኒስተር ነዳጅ ለሚጠቀሙ ተሽከርካሪዎች የሚሰጠው ትኩረት ወደ ዜሮ ወርዷል ሲል አስታውቋል በዚህም ያሉትን የነዳጅ ተሽከርካሪዎችንም ወደ ኤሌክትሪክ የመቀየር እንዲሁም ወደ ተፈጥሮ ጋዝ ለመቀየር የተያዘው ስታንዳርድ መጽደቁንና መመሪያው ላይ እየተሰራም ነው ብለዋል ቤንዚልን መጠቀም ከፍተኛ መጠን ያለው ካርቦን ሞኖክሳይድንና ናይትሮጅን ኦክሳይድን እንደሚፈጥር በመግለጽ የኤሌክትሪክ ተሽከርካሪዎችን በስፋት በትራንስፖርት ሲስተም ውስጥ ማስገባት ደግሞ ለነዚህ ችግሮች መፍትሄ እንደማበጀት ይቆጠራል ሲሉ የትራንስፖርትና ሎጂስቲክ ሚኒስተር ዴኤታ አቶ በርኦ ሐሰን ተናግረዋል በዚህም ሀገር ውስጥ የሚገጣጠሙ የኤሌክትሪክ ተሽከርካሪዎች ከቀረጥ ነፃ እንዲሆኑ መደረጉንም አንስተዋል በዚህም ሀገር ውስጥ የሚገጣጠሙ የኤሌክትሪክ ተሽከርካሪዎች ከቀረጥ ነፃ እንዲሆኑ መደረጉንም አንስተዋል ሚኒስተር ዴኤታው አክለውም አሁን ነዳጅ ለሚጠቀሙ ተሽከርካሪዎች የሚሰጠው ትኩረት ወደ ዜሮ ወርዷል ብለው ያሉትን የነዳጅ ተሽከርካሪዎችም ወደ ኤሌክትሪክ የመቀየር እንዲሁም ወደ ተፈጥሮ ጋዝ ለመቀየር የተያዘ ስታንዳርድ መጽደቁንና መመሪያ ላይ እየተሰራ እንደሆነም ገልጸዋል
ነዳጅ የሚጠቀሙ ተሽከርካሪዎችን ወደ ኤሌክትሪክ እንዲሁም ወደ ተፈጥሮ ጋዝ ለመቀየር ተነሳሽነት ላላቸው ደግሞ መንግስት ሁለንተናዊ ድጋፍ ያደርጋል ብለዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።